ትክክል አይደላችሁ። ያ የሰራችሁት ስራ እቺ ልጅ ትክክል አይደለሽም ስትባል አይ እኔ ትክክል አይደለሁም ብላ ስትከራከር ሰንብታ በአራተኛ ነው በአምስተኛ ቀኑ ቪዲዮውን አጥፍተዋለች። በስተመጨረሻ ቢሆን ቪዲዮውን ስላጠፋሽው ደስ ይላል። ግን እቺ እህታችን ደግሞ የምትለውን እስኪ የተወሰነ እንስማ። ንቃት ነው ቲክቶክ ላይ መጣ ይቅርታ የምትጠይቀው። ትላንትና እዚህ ሴትዮ ላይ ቪዲዮ ሰርቼባት ነበር። ነገር ግን አሁንም የአንፎሎ ቻሌንጁን እንዳታነሱት። ኦርቶዶክሳውያን ራሳችንን ማስከበር መቻል አለብን። ፎሎዋ በጣም ስለቀነሰባትና ይሄ ደግሞ ዲአክቲቬት የሚያደርጉት ነገር አላቸው አካውንታቸው ማለት ነው። ጠብቀን ሰርታ ታውቃለች እንደዚህ ማህበረሰብ ላይ መሳቅ እንትን ማለት የጀመረችው ዛሬ አይደለም። ከዚህም በፊት መጥቀስ አልፈልግም። በሌላም ጉዳይ ከማህበረሰብ ጋር ተነካክታለች። ስለዚህ ለዛ ነገር ደግሞ መቀጣት ስላለባት ያው እንግዲህ ቪዲዮውን ከሶሻል ሚዲያ ላይ አውርደዋለች። ቪዲዮውን ማውረዷ ብቻ አይደለም ይቅርታም ተደርጋለች። እንግዲህ ይቅርታውን ተቀብለናል። እኔ ጀምሮ ይቅርታውን ተቀብለናል። ወደ ቀጣይ ፕሮግራም ከመሄዳችን በፊት እስኪ ነገር ይላል። ሰላም እንዴት ናችሁ የቲክቶክ ፋሚሊዎቼ? ማሚ ቤተክርስቲያን ሄዳለች። ከቤተክርስቲያን እስክትመጣ የእሷን ልብስ ለብሼ ቡና እያፈላው እጠብቃታለሁ። ሪያክሽኗን አብረን እናያለን። ሌስኩ ተከታተሉ። ከዛ እዚህ ጋር አንድ ልብስ መረጠን ለካለካል እዚህ ጋር ሻሹ ሶሻል ሚዲያ ሲያወጡት ሰዎች የሚማሩበታል። በእንደዚህ አይነት ነገር ሲሆን በጣም ነው ደስ የሚለው። ማለት አሁን እናትና ልጅ እናትየው ቤተክርስቲያን ሄደዋል። ልጅየው እና ወንድ ልጅ ነው። ወንድ ልጅ ብዙውን ጊዜ እንደዚህ አይነት ነገር አያደርግም፣ አይጠበቅም። ግን ቡናውን አቀራርቦ ምናምን ሲጠብቃቸው ማዘር ያሳዩት እንትን በጣም ደስ ይላል። እና እናቶቻችሁን ቤተሰቦቻችሁን እንደዚህ አድርጋችሁ አስደስቱ። እንኳን ቤተሰባችሁን ይሁን ለሰዎች ለአንዳንድ ሰዎች ለማታውቋቸውም ቢሆን የደስታ ምንጭ መሆን በጣም ደስ ስለሚል ማለት ነው። ቪዲዮው ረጅም ስለሆነ ሙሉውን ስናሳይ ደግሞ ኮፒራይት የሚሉት ነገር ስለባረኩኝ እዚህ ጋር ተጠብኳት። እዚህ በጸሎት ነገር ማለት ጀመርኩ። እዚህ ጋር እማን እየጠበቅኳት ነው። ከቤተክርስቲያን አልመጣችም እስካሁን። አንድ 10 ደቂቃ ሆኗል። እንግዲህ አብረን እናያለን። ተከታተሉ ጋይሶች፣ የትም እንዳትሄዱ። ገና ሲገቡ ፈገግታቸው እንዴት ደስ እንደሚል የምር ግን ደስ ይላል። እንደው ቤተሰቦቻችሁን አሁን አስቡት። ወንድ ልጃችሁ የእናንተ ልብስ ቀሚስ ለብሶ ምናምን ቡና ለማፍላት ተቀምጦ ምናምን ስታገኙት ደስ ይላል። ወንድማችን በርታ ነው። እንደዚህ አይነት ሰዎች እንደውም አበረታቱ። መጥፎ ነገር መጥተው የሚሳደቡ እንትኑን ከምታበረታቱ እንደዚህ ቤተሰቦቻቸው ጋር ሰላማዊ ህይወት ለመምራት የሚጣጣሩ ሰዎችና ደስተኛ ለመሆን የሚሞክሩ ሰዎችን አበረታቱ። በጣም የሚያናድደኝ ሰው ቢኖር ማለት ነው ቪዲዮ እየሰራው ስልክ የሚደውልልኝ ሰው። በቃ አሁን እኔ የዩቲዩብ ቪዲዮ ከስንት ዘመን ከአንድ አመት በኋላ ነው እንደዚህ። በነገራችን ላይ ይሄ ቪዲዮ ላይ ቲክቶክ ላይ እንትን ላይ ዩቲዩብ ላይ ቪዲዮ ባለመውጣት ቪዲዮ ባለመስራት እንዴት እንደፈቱ ያያችሁ ቪዲዮ ባለመስራት እንደዚህ የሚያደርጉ ልጆችን ደግሞ አበረታቱ። እኛም እናበረታታለን። ዩቲዩቡን ወይም ደግሞ ቲክቶኩን ወይም ፌስቡኩን ፎሎ እያደረጋችሁ እንደዚህ አይነት ልጆች የሚሰሩት ነገር በጣም የሚያስቀው ማዘር ብቻ አይደለም የሚሰሩት፣ ለኛም የሳቅ ምንጭ ሆኗል። በማስቀጠል ደግሞ እስኪ ቁም ነገር አዘል ሊሆን ይችላል። ሰው የሚለምነው ሁሉ አንዳንድ ጊዜ የምንለምን ሁሉ ከሰዎች የምንለምን ሁሉ ተቸግረን የምንመስላቸው ሰዎች አሉ። ይሄን ቪዲዮ ልጋብዛችሁ። ስለ መድኃኒዓለም ይስጥልን፣ እግዚአብሔር ይስጥልን። በእናትሽ አቡላ ዛሬም ብቻ አበድረኝ፣ በኋላ እኮ ከቺኳ ጋር ቀጠሮ ስላለብኝ። አንተ እባክህ የለኝም። መጀመሪያ እስከ ዛሬ ያበደርኩን አትመልስልኝም እንዴ? ያቺ ፍቅረኛ አይደለች እንዴ? እዚህ ቆይ ምን ትሰራለች? ወይዬ የት ነሽ? ስራ ላይ ነኝ። ቆይ ስንገናኝ እነግርሃለሁ። እሺ ቻው። ልመና ላይ ስራ ላይ ነኝ። እውነቷን ነው። ልመናማ ከሆነ ስራዋ በጣም ሀብታም ናት። በል ጠበቅ አድርጋት። የለመናሻ ቤተክርስቲያን እንትን ግን እሷ ለምን እንደምትለምነው ለምን አያውቅም።
አንቺ ለማኝ አንቺ ምን ከዚህ በኋላ አንቺን ማየት አልፈልግም። ቀጣይ ክፍል ይኖረዋል ብዬ አስባለሁ። ቀጣይ ክፍሉን እንሰማለን። ግን ቤተክርስቲያን ቆሞ የሚለምነው ሁሉ ተቸግሮ እንዳልሆነ ማወቅ አለባችሁ። ምናልባት አንዳንድ ሰዎች ለመርዳት ይለምኑ ይሆናል። የሆነ ነገር ልላችሁ ነበር ግን ታውኩት። አይመለከተኝም። እሱ የሚመለከተኝ ይሄ ቪዲዮ መስራት ብቻ ነው አይደለ? ሰብስክራይብ አድርጉኝ። ታውቃላችሁ ሊሆ ሞራሌ ጠፍቶብኛል። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝና እንደ ድሮ ልሁንላችሁ። እናንተን እንደሚያስደስታችሁ ድሮ እንዴት ነው የምትደሰቱብኝ የነበረው በእኔ እንደዛ እንደሆንላችሁ አድርጉኝ ላይክ። በማስቀጠል ደግሞ ይሄ ድራማ እንግዲህ ስኩል ላይፍ ያንኛው አፍራ ፍቅር አለ፣ ይሄኛው ስኩል ላይፍ የሚባለው ድራማ እኔ እንደዚህ አይነት ድራማዎች አንዳንዴ እመለከታለሁና ይሄ ድራማም ቆንጆ ድራማ ነው። እዩት ብያችኋለሁ። እንደኔ እንደ ሀሳብ ይሄ ድራማ ብታዩት አሪፍ ነው። ሌላ ማለት ሌላ ነገር በሌላ ነገር ያው ብዙ ነገር ጊዜ የምናጠፋቸው ነገሮች አሉ። ለምሳሌ ቲክቶክ ላይ ቁጭ ብሎ ስክሮል ማድረግ ጊዜ ልናጠፋ እንችላለን፣ ወይ ደግሞ ከሆኑ ሰዎች ላይ ቁጭ ብለን ጊዜ ልናጠፋ እንችላለን። እኔ ግን ይሄንን ነገር እኔ የማደርገውን ነገር ነው የምነግራችሁ። ከተመቻችሁ አድርጉት፣ ካልተመቻችሁ አፍላ ፍቅር ድራማን አያለው ከፊት ጀምሮ ነው የማየው፣ ደስ ይለኛል። የተማራችሁ የትምህርት ቤት ላይፋችሁ ሊሆን ይችላል። እንደኔ ያልተማራችሁት ደግሞ ምን አለ ተምሬ እንደዚህ አይኩት አይስብል ገብቼ ቢሆን እያላችሁ እንድታስታውሱ የሚያደርግ ነው እና አሁን ደግሞ ይሄ ፓርት 2 ፓርት 3 ላይ ነው መሰል ያለ ነው አይደለ? በጣም ቆንጆ ነው። ስለ ድራማው በሌላ ቀን በሌላኛው ቪዲዮ ላይ በደንብ እንትን አድርጌ አወራላችኋለሁ። ዛሬ ግን ይሄንን እንድታውቁት ያክል ነው፣ እንድታዩት ያክል ነው። በሌላ ቀን በድጋሚ ስመጣ በብዙ አይነት አቀራረብና ስለ ድራማው ማን እንደሆነ እንትን አድርጌ እኔም በደንብ ስላላወቁት ግን ለእናንተ ያክል በተሰሙት ከአፍላ ፍቅር ድራማ በተጨማሪ ይሄ ድራማ ደስ ይለኛል። አንዳንድ ሰው እንደዚህ አይነት ድራማ ላይ ምናምን ልትሉ ትችላላችሁ። እኔ ደስ ያለኝን ነገር ነው የምነግራችሁ። ደስ የማደርገው ነገር ነው የማላደርገው ነገር እንዳደርጉ ብያለሁ አይደለም። በማስከተል ደግሞ እኔ በጣም ነው የምወደድኳት ባለኝ ነፃው እስኪ ፀሐይ ወስታሽ ቀብጥ ነገሮች በሙሉ ፈኒ ናቸው። የምትሰራቸው ነገሮች በሙሉ በራስ መተማመኗን የሚገልጽ ነው። በጣም ጎበዝ ልጅ ናት። እቺም ልጅ መበረታታት አለባት። ይሄ ቁጭ ብሎ በሶሻል በስድድ ወይም ደግሞ መጥፎ ነገር በማድረግ የሚፈምስ ሰው አለ። እንደዚህ ለምሳሌ አንድ ሰው ምግብ አቅርቦ አንድ እንጀራ አንድ ጊዜ 3 ጊዜ 4 ጊዜ የጎረሰው ሰው ይፈምሳል። እንደዚህ አይነት ግን የራስ መተማመን ያላቸው ልጆች መፈመስ አለባቸው። ከኔ ጀምሮ እኔ ራሱ የራስ መተማመን ያለኝ ሰው ነኝ። መፈመስ አለብኝ። ጎበዝ ድሮ ፈምሼ ነበር፣ ግን የድሮ ዩቲዩብ ተዘግቷል፣ መመለስ አይችልም። እንደ ድሮ ደግሞ ማለት ነው ቀና ብዬ እንድሽከራከርባችሁ ልታደርጉኝ ግዴታ አለባችሁ። ላይክ አድርጉ፣ ሰብስክራይብ አድርጉኝ። ሐሳቤ የተመቻችሁ ኮሜንት ላይ አስቀምጡልኝ። ሐሳቤ ያልተመቻችሁም ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።